ቦራው ማን ቀጥ ለማንኛውም አንድ ደቂቃ አለ ተጠቀሚበት። በአንድ ደቂቃ እስኪ ልጠቀምበት። በመጀመሪያ ታጋይ ማለት ፊዚካል ፊትነስ ይጠይቃል። በቃ ልክ እንደ ጋሽ መሳፍንት ሸንቀጥ ብለህ ነው መታገል እንጂ ከኋላና ከፊት ያዲስ እንደ ዘመነ ካሴ ትንሽ አራት የዳንግላ በቅ ጨርስ አይሆንም ነው የምትይ እንዴ? በፍጹም እንዴ ሞጣታው እንጂ ይመችሽ። ቀጥ እስኪ እና እንደዛ ነው መሆን ያለበት እንጂ ዝም ብለህ ከፊት የ5 ወር የ6 ወር እርጉዝ መስሎ ከኋላ እንደዛ እንዴት አድርገህ ተራራ መውጣት መውረድ እኮ አለ መውጣት። ዘመነን አላተረፍሽው እንደ ዘሪሁን 13 ነው ያስመሰልሽው። ዘሪሁን 13 አይተሽዋል? በጥቁርና በነጭ ነው ቀለም ተቀብቶ ዚ 13 ተብሎ ተንተርሶ እንደዚህ ፎቶ ሲም ተነስቶበት አይተሽዋል? ዘሜ ያራዳ ልጅ ነው። ከሆሊውድ ፊልም አክተር ያስንቃል። ቀጥ ለማንኛውም ማይ ፍሬንድ እና ፊዚካል ፊትነሱን አስተካክሎ ይምጣ ለማለት ነው። ሞጣ ትግል ከሆነ እንደዛ ነው የምትይው። ከዋት ጋር ሰራለው ካናሳው ትግሬ ጋር መጣለው ማለት እንተተ ተሯሯጥ ነው የምትይው። ተሯሯጥ ውጣ ውረድ ተራራውን ውጣ ውረድ ተራራ ትባላለህ። ፋኖ ሰው መሪውን ይመስላል። ህዋት መሪውን ነው የሚመስል፣ ፋኖ መሪውን ነው የሚመስል። አሁን ፋኖ ተፍረክርኮ ቁጭ ያለ እነዘመነ ስለሚከተል እነዘመነ ደግሞ ሻቢያና ወያኔ ነው የቀጠራቸው። ሰላም ጤና ይስጥልኝ። ሞጣ አድናቂ ነኝ። ከመቂ ነው ከየት ነው? ባለፈው ገብቼ ምናምን ሰድበኝ ነው የወጣሁት፣ ግን ችግር የለውም። ሁሌ ስለማደንቅ ነው። እስራኤል ነው። ችግር የለውም። እስራኤሎችማ ችግር የለውም። ስለ እስራኤል በኋላ የሚወራ ነገር አለ። ተከታተል ማይ ፍሬንድ። እከተላለሁ፣ ችግር የለውም። ተከተል። መከተል በዶላር በፓውንድ በምናምን በሪያድ ምናምን መከተል አለባችሁ። ዝም ብላችሁ የሞጣን ፈለግ ከተላለሁ አይደለም። ደሞዜን መክፈል አለብን። ሰላም ጤና ይስጥልኝ። ሰላም ሞጣ፣ እንዴት ነህ? ሰላም ነው። ሰላም ከየት ነው ወንድሜ? ሰላም ከስናን አባጅሜ። ከየት አልከው? ስናን አባጅሜ ሮው ገበያን ታውቀዋለህ አይደል? ጎጃም ያለው ነው። አዎ ጮቄ አራራራ ጮቄ ዋብር። ዋብር የዋብር ቅቤ በልተን ያደግከው? አዎ ማለት ነው። ዋብር አንድ መድኃኒት ቤት ያለው ልጅ ታውቃለህ? እኔ ወደታች ነኝ። አላወቀውም። በ2015 በቃ በጣም እንትን ሆኖ ብርዱ ነው። ድንቹ ያምራል። በቃ ይህንን በድቁስ ያንን አድርገን ይችን አረቄዋን አረቄ እናቴዋ የስናን ሰው ነህ። ገብስና ድንች ትደፍራላችሁ እናንተ። ጤነኛ ናችሁ? አይ እውነት ነው፣ ሀቅ ነው። የት ነው የምትኖረው? ካናዳ ቶሮንቶ። ካናዳ ጭራሽ ገብታል። ከስናን ምን ላድርግ ብለህ ነው? ከስናን እስከ ቋራ ስንት ተራራ አለ? አይ ከስናን ተነስቼ ካናዳ ነው የገባው። እነ ዘመነና እነ ዝናቡ 100 ተራሮች ላይ የመጡ ስንት ተራራ አለ? ከትግራይ ላይ ተመደሩት። ከስናን ካናዳ ነው የገባው። ብዙም እውቅናው የለኝም። ምንም የለም። ጮቄ ስለ ጮቄ ታውቃለህ? ስንት ወንዞች አሉት ጮቄ? 260 ትናንሽ ወንዝ፣ 42 ገባር ወንዝ። እሱን አውቃለሁ። በጣም ጥሩ። ኡበር እየሰራ ነው። ኡበር ምን እናድርግ? ስራ ገንዘብን አጠራቅም። ደግሞ ተማር። መሪ እናደርግህ። ጥሩ ትምህርት ተማር። እሺ ወንድም ማለት መሪ እንድትሆን መሪ የሚያበቃ የቢዝነስ መሪ፣ የኢኮኖሚ መሪ፣ የፖለቲካ መሪ የሚያስችል ተማር። ሂድ ወደ ስራ። አመሰግናለሁ ስለመጣ። እሺ ጋሽ ሞጣ አመሰግናለሁ። ሰላም ይብዛ። ፎሎ ባክ አድርጌሃለሁ። እሺ ቴንክ ዩ ሶ ማች። ሰላም ጤና ይስጥልኝ። በዓለም ላይ ያላችሁ የሞጣ ቀራኒዮ የፖለቲካል ሳታየር ሾው ተከታታዮች እንኳን ደህና መጣችሁ ብለናል። ፈታ ዘና እያለ ነው እንግዲህ ፕሮግራሙን እያስቀጠልን ያለ ነው። ህዋትና ሻቢያ ከፋኖ ጋር ተጣምረው ጦርነት ከፍተዋል። የህዋት ሚዲያዎችና ህዋታውያን እንደነ ልደቱ ያለው ይሄንን ለማጭበርበር ለማታለል እየተላላጡ ነው፣ እየተጋጋጡ ነው። እኛ ደግሞ ማጋለጡን ቀጥለንበታል። ፋኖ ከሁለቱ ትግሬዎች ጋር እየተዋጋ መሆኑን በግልጽ መታወቅ አለበት። ትናንትና ሲያወድመን የነበር፣ ሲገለን የነበር፣ ሲያራቁተን የነበር መሬት ላራሹ በኋላ መሬትን በመንግስት አድርጎ አማራን ከዚህ ከኢኮኖሚ የነቀለው ህዋት ትግሬ ተመልሶ ለመምጣት ከፋኖ ጋር አብሮ መምጣቱ በጣም የሚያሳዝን በጣም ባንዳነት በላይ ባንዳ ነው። ስለዚህ ይህን ደግሞ የሚያደርጉት ከታች ያሉ ፋኖች ሳይሆን መሪነን የሚሉ የተመለመሉ ሰዎች ናቸው። አመሰግናለሁ ሁላችሁ።
አመሰግናለሁ። ታብታብ ኮፕሊንግ አድርጉ። ይሄ ሲነገር ጎጃሜነት ጎንደሬነት ከበለጠህ ብሎክ አድርገህ መሄድ ነው። እኔ የምታገለው ለአማራ ህዝብ ነው። እህታችን ውረጅ ይበቃሻል። ሴቶች ደግሞ ፊት ሲሰጧችሁ መቀመጫችሁን ጭን ላይ ልቀመጥ ነው የምትሉት ነገር አላችሁ። ሴትን ልጅ በጣም ፊት ከሰጣት ቀሚሷን ከፍ አድርጌ ወለት ላይ ልቀመጥብህ ነው የምትል። እኔ እኮ ፋክቱን ነው የምነግራችሁ። ተረጋጉ። ሰላም ጤና ይስጥልኝ። ሰላም ሞጣዬ፣ እንዴት ነህ? ቀጥል ወንድሜ ቀጥል። 1 ደቂቃ አለ ተጠቀምበት። መልካም አመሰግናለሁ። ስላየሁ በድጋሚ ደስ ብሎኛል። ቃው ደቂቃ አጭር ስለሆነ ወደ ሐሳቤ ልግባ። ቀጥል። አሁንም ወደ ኋላ እንዳትል፣ ጥሩ ሐሳብ ነው ያስከው። አዎ የሚናደድ ጎጃሜ የሚናደድ ጎንደሬ ካለ ይናደድ። በቃ ንዴቱ በአፍንጫው ይውጣለት። ምክንያቱም አሁንም እየታገልክ ያለከው እውነታ ለአማራና ለአማራ ህዝብ ብቻና ብቻ ነው። በባዶ እግሩ ለሚሄደው ማህበረሰባችን ነው። አይደለም ወይ? ነው እኮ ጫማ ሳይኖራት ላሳደገችን ለአማራ እናት ነው እየታገልክ ያለኸው። ትክክል ነው። ሁሌም እንላለን፣ ዛሬም እንላለን። እኛ ማህበረሰብ ውስጥ አለን። ቆስሉን ህመሙን እኛ ነን የምናውቀው። እውነት ነው። ትግሬ ደግሜ ደጋግሜ የምናገረው ብዙ ጊዜ ስንናገር ከይቅርታ ጋር አሁን ብዙዎች የሚረዱን ካለ ትግራይ ስንል ሙሉ ማህበረሰቡን እያልን አይደለም። ይሄን ያዙልን። በቃ ይሄ ንጹህ አይዲያና ግልጽ የሆነ ሐሳብ ነው። ነገር ግን በአብዛኛው ማለት ይቻላል አይተናል። መጣው አማራ ክልል የሰሩንን አንረሳውም። ትልቅ ቁስል ነው እንዴ ይሄ። አሁን እኮ ያዙት አካሄድ ምንድነው? ለጊዜው እኔ አልሆነልኝም ስላልሆነልኝ አግዘኝና ጠላታችንን በአንድ እንምታ። ነገ እኔ ጋር መዞሩ ይቀራል እንዴ? አይቀርም እንዴ? አየነው እኮ 27 30 ዓመት አየነው እንዴ? ያሁን ደግሞ የቅርብ ጊዜ ትውስታ አለን፣ አንረሳውም። ሲመለሱ የገደሉ የሄዱት ህዝብ እንስሳ ከብት ይገደላል፣ እንስሳ ይገደላል። አው ተሸንፈው ሲሄዱ ትግራዮች ከአማራ ክልል ሲወጡ የሰሩት ነው። ይሄ እውነት ነው። ጎጃም የዛኔ አልቀመሰም ነበር፣ አልቀመስንም። እውነት ነው። የትግራይ ጦርነት እኛ ጋር አልደረሰም ነበር። በርግጥ ሂደን የተዋጋ ነው። ወሎ ላይ ያለው ቁስል አለ። እንዴት አድርገው እንደተመለሱ ደብረ ብርሃን ድረስ የደረሱ ሰዓት ማለት ነው። እና ሚረሳ አይደለም። ትግራይ መጦ እኛ ጋር አማራ ህዝብ ላይ መጦ አንድም ነገር አይጠቅመንም። በቃ ይሄ ምንም ግልጽና ግልጽ ሐሳብ ነው፣ የሚደበቅ አይደለም። ስለዚህ መለስ ብዬ ለወንድሞቼ ፋኖ የሚመክረው አሁንም ተመለሱ። በቃን፣ እኛ አልቻልንም፣ ተሰቃየን። የአማራ ይሰራልኛል። በግራ ኪሴ እኮ ዶላር አይገባም። እወድሃለሁና ዶላር ይለያያል። ምንም አይጠቅመኝም። አድናቂ ነኝ ከመቂ ብትለኝ ምንም አይጠቅምም። ፓውንድ ሲገባ ብቻ ነው። ሰላም ጤና ይስጥልኝ። ዘውድ ዓለም ሚውትሽ ናችሁ በእናትሽ። እነዚህ ሴቶች ደግሞ አላችሁ የአበሻ ልብስ በቃ ጥርቅም አድርጋችሁ ታረጉና የቺው ፀጉር የቺው ፒኮክ ፀጉራችሁን እንደ አብይ አህመድ ፒኮክ ብን ታረጉና ሁለተኛ እየመጣችሁ ያላችሁ ሰዎች እያባረርኩ ብሎክ ነው ማድረግ። አሁን አውርጃቸዋለሁ። ከላክ ሁለተኛ ታቀኛለህ። በብሎክ ጠርቅሜ ቁጭ ነው የምለው። ሰላም ጤና ይስጥልኝ። ሁላችሁንም ሰላም ብያለሁ። ታብታብ አድርጉ። እስኪ አንድ ጊዜ ኮፕሊንግ ሼር አድርጉ። ፖለቲካው አልተጀመረም። ሰው ገባ እስከሚል ህዝቡ እስኪ ሀሳቡን ይግለጽ ብለን ነው። ሰላም ጤና ይስጥልኝ። ሉላ ደሜ ቀጥይ እስኪ። አማን ነው ወይ?